የወላችሁ ምን መሰላችሁ? አንድ ነገር ላስረዳችሁ ነው የመጣሁት። አሁን ልብስ ስትለብሱ ማለት ነው የኢትዮጵያ ልብስ አለባበስ ጠፍቶባቸዋል አንዳንዶቹ ማለት ነው። እና እሱን ልነግራችሁ የፈጣሁት ከዛ አሁን ያቺ ራቆቷን የሄደችው ልጅ ማለት ነው ለእሷ አድርሱልኝ። እሷ ልጅ አሁን ማለት ነው ዝም ብዬ ስስላት ዝም ብዬ ሳልኳትና ማለት ነው ገበያ ትሄዳለች። ከዛ ልብስ ትገዛለች፣ ቀሚስ ትገዛለች። ከዛ ኮንጎ ጫማ ትገዛለች። ከዛ ጸጉሯ 5 ቦታ ትሰራለች። ከዛ ያንን የገዛችውን ቀሚስ ትለብሳለች። ስትለብስ ከዛ ያ ኮንጎ ጫማውን ታረጋለች። ከዛ እስኪ እራሷን ደግሞ በቪዲዮ ስትቀርጽ እንዴት ያምራል! እኔ ዝም ብዬ ስስላት ማለት ነው በቃ ልጅቷ ቀሚስ በጣም የሚያምርባት ማለት ነው። እና የኢትዮጵያ አለባበስ ይሄ ነው። የኢትዮጵያ አለባበስ ይሄ ነው። ግን ሌላ አለባበስ እየለበሳችሁ እዚህ አትምጡብኝ። ሰምታችኋል።